ዛፍ ምን ተክሎ ለዛሬ ለልጆቻችን ነው። የዛሬ 5 ዓመት ኢትዮጵያ በጣም ግሪን ትሆናለች። ዛሬ እንዳያችሁት አፋር ብትሄዱ ተአምር ነው የተሰራ ያለው። ሶማሌ ተአምር ነው የተሰራ ያለው። ኢትዮጵያ የሚቀየር የበለጸገ ሀገር ነው። እናንተ ግን ለእናንተም ለልጆቻችሁም እንዲሆን ዛፍ ተከሉ። ባለፈው ኤርፎርስ መጥቼ ግቢ በረሃ ነው የሚመስለው። ደብረ ዘይት ይመቻል፣ በጣም ብዙ ውሃ አለ እና ዛፍ መትከል አደራ አትርሱ። በርቱና ሀገራችሁን ጠብቁ። የዛሬ 10 ዓመት ደግሞ ታያላችሁ ምን እንደምትመስል ሀገራችን ማለት ነው። ሞራላችሁን ጠብቁ አደራ።